ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ይህንን መልእክቴን ለምትከታተሉ የሰው ልጆች በሙሉ በያላችሁበት የዓለም ክፍል ሰላም፣ ፍቅር፣ ጤና፣ ደህንነት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛትና የመንፈስ ፍሬዎች በሙሉ ከሁላችንም ጋር ከሁላችሁም ጋር ይሁኑ ለማለት እወዳለሁ። ከዚህ በማስከተል እንደተለመደው የማቀርባቸውን የተለያዩ ሀሳቦች ማስተላለፍ እቀጥላለሁ። እዚህ ላይ እንግዲህ ሰሞኑን በማህበራዊ ሚዲያም ሆነ በሚዲያ መነጋገሪያ ሆኖ የቆየው ትልቁ ጉዳይ ብርቱካን የተባለችው ወጣት ጉዳይ ነው። ይቺ ወጣት በኢቢኤስ ቴሌቪዥን በመቅረብ የደረሰባትን ከፍተኛ የሆነ ግፍ፣ መከራና በደል በጣም በሚገርም አይነት ሁኔታ አስቀምጠች እና ብርቱካን እነዚህ ነገሮች ስታስቀምጥ የኢቢኤስን ቴሌቪዥን ቪዲዮ ካለፈም በኋላ እንደኔ ማለት ነው፣ በወቅቱ ቀጥታ ሳይሆን ካለፈ በኋላ የተመለከተ ማንኛውም ሰው ያንን ቪዲዮ እያየ ዝም ሊል የሚችልበት ምንም አይነት መነሻ የለም። መጀመሪያ እሱ ላይ እንግባባ። የትኛውም ቴሌቪዥን የትኛውም ሚዲያ ታማኝ የሆነ የተለያዩ ፕሮግራሞችን ሲያቀርብ የነበረ ሚዲያ ያን አይነት ነገር ሲያቀርብ ስለ ብርቱካን ማንም ሰው እሱን ተመልክቶ ሕሊና ያለው ለሰው ልጆች የሚያዝን ከሰው የተፈጠረ ሰው በዝምታ ያልፍ ዘንድ አይቻለውም። እኔም በተመለከተ በጉዳዩ ላይ እንደምታውቁት አንደኛ ሀዘኔን የሚገልጽ ከ3 አረፍተ ነገር ወይም ከ4 አረፍተ ነገር ያልበለጠ አንድ ነገር አሰፈርኩ። ሁለተኛ የደምቢዶሎ ዩኒቨርሲቲ ስሜ ጠፋ፣ ስሜ ጎደፈ ብሎ ሲናገር የደምቢዶሎ ዩኒቨርሲቲ ስሙ የሚጎድፈው በብርቱካን በአንድ ላይ የደረሰው ሳይሆን እስካሁን ጠፍተው ስለቀሩት ልጆች ተከታታይ የሆነ መግለጫ ባለመስጠቱና ለፍለጋው ያን ያህል ባለመጨነቁ ለስሙ አንዲት ልጅ ላነሳቸው ስም መጨነቁ ትክክል አለመሆኑን የሚገልጽ እንደገና 2 መስመር ጻፍኩኝ። ከዛ ውጪ ወደ 48 ደቂቃ በሰራሁት ቪዲዮ ውስጥ ስለ ብርቱካን ያነሳሁት 5 ደቂቃ ያልሞላ ጊዜ ነው። ይህን አስከትሎ ልክ ሌሎች ሰዎች ከፍለው አጀንዳ ሰጥተው እንደሚያሰሩን አድርጎ ለማቅረብ የሞከረ አንድ የብልጽግና አፈቀላጤ ያለ በእውነት ስለሱ ጊዜ ወስጄ ሌላ ጊዜ አስፈላጊ ሆኖ ካገኘሁት በሚገባ የማብራራቸውና የማስቀምጣቸው ጉዳዮች ይኖራሉ። ለጊዜው ግን እዛ ቪዲዮ ላይ ካያችሁት የኔ አጀንዳ ሁልጊዜ አንድ ነገር ነው። ይህንን ደግሜ ደጋግሜ ነው የምናገረው። ምክንያቱም ኢትዮጵያውያን በፍቅር እንዳንኖር፣ በአንድነት እንዳንኖር፣ በህብረት እንዳንኖር የተሰሩ እጅግ በጣም አደገኛ የሆኑ ደባዎች አሉ እና እነዚህን ደባዎች ማፍረስ እኔ የማቀርበው ነገር የማንም አጀንዳ ቢሆን እንግዲያው ይህን አጀንዳ የሚሰጡኝ ሰዎች ሊመሰገኑ ይገባቸዋል። ሲጀመር ማንም ሰው አጀንዳ ሊሰጠኝ እንደማይችል ከብልጽግና በላይ ምስክር የለም። አጀንዳ ተቀባይ በሆን ኖሮ በደንብ አድርጌ ላስቀምጥላችሁ። በኢትዮጵያ ውስጥ የሚገኙ የተለያዩ ተጽዕኖ ፈጣሪዎች በሚዲያ ላይ ኦኤምኤንን ጨምሮ የተለያዩ ሚዲያዎች ተሰብስበው የሰበሰበን ዮናስ ዘውዴ የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበረው በአዲስ አበባ ኮሚኒኬሽን ጽህፈት ቤት ቢሮ ኃላፊ የነበረው ሁላችሁም ታስታውሱታላችሁ። እሱ ሰበሰበን የተለያዩ ሚዲያዎችን። እነዚህን ሚዲያዎች ከሰበሰበ በኋላ አይ ሪመምበር በዚህ ቀን በጣም የማደንቃት፣ በነገራችን ላይ እዛ ስንገናኝ በአካል እንዳደንቃት የተገደድኩት ቤቲ ናት። ኤልቲቪ ላይ ፕሮግራም ታቀርብ የነበረችው ቤቲ ነበረች። በጣም በርካታ ያልመጣ ጣቢያ የለም። የኦኤምኤን ኃላፊ መጥተዋል። ከብዙ ሰዎች ጋር ተወያይተናል በወቅቱና በዛ ውይይት ላይ በሀገራችን ያሉ ሚዲያዎች በሚገባ እንዲቃኙ ለብሔራዊ መግባባት ለተለያዩ አይነት ለሀገር የሚቀርቡ አጀንዳዎች ላይ የተሻለ ነገር ለመፍጠር በሚያስችል ከዚህ ከእናንተ መካከል ኮሚቴ አቋቁሙና ሚዲያዎች በአግባቡ እንዲገሩ፣ ዩቲዩቦች፣ ቲክቶክ፣ የተለያየ አይነት ሚዲያ ሜንስትሪም ሚዲያ በአግባቡ እንዲገሩ ኃላፊነት እንድትወስዱ የሚል ጥቆማ ሲካሄድ የመጀመሪያ ተጠቋሚ ነበርኩ። አንድ ትልቅ ማላውቀው ሰው ጠቆመኝ። ከዛ 6 ሰዎች ተጠቆሙ አብረውኝ። እነዚህ 6 ሰዎች ከተጠቆሙ በኋላ 7ታችን አንድ ላይ ስንሆን ደግሞ እኔን ሊቀመንበር አድርገው መረጡኝ። እንግዲህ ይሄ ጠዋት መምህር ዮናስ ዘውዴ የፍልስፍናው መምህር የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ የነበረው በሚገርም ሁኔታ እጅግ ደስ የሚል ነገር አቅርቦ ይሄ ዓላማ ደግሞ ከሚፈልገው በላይ የተቀደሰና ክቡር ዓላማ ስለሆነ ሚዲያዎችን መቃኘት፣ ሚዲያዎችን ማስተካከል፣ የተሻሉ አጀንዳዎችን ሴት ማድረግ እና በእነዚህ ጉዳዮች ላይ መወያየት ወደ ተሻለ ነገር ማምጣት ስለነበር ይሄን አደረግን። እንግዲህ እና 7ታችን ከተመረጥነው ደግሞ የራሳችሁን ሰብሳቢ ወይም ሊቀመንበር ምረጡ ሲባል ነው የተመረጥኩ። ከዛ በኋላ ከሰዓት ላይ በሚገርም ሁኔታ እናንተ ወደ ኋላ ቀሩ ተባለና አዲስ አበባ ኮሚኒኬሽን ቢሮ ተጠራ። የቢሮ ምክትል ኃላፊ የነበረ የኦዴፓ የኦሮሞ ዴሞክራሲያዊ ፓርቲ ተወካይ መጣና ሙሉ በሙሉ ጠዋት ስንሰማ የነበረውን ነገር ቀየረው። እናንተን የምንፈልጋችሁ ቪዲዮ እያዘጋጃችሁ የተለያዩ አይነት ነገር እያደረጋችሁ አንድ ከቻይና የመጣ ሞባይል የሚመስል ሰፊ ነገር አለ። 7 የፌስቡክ አካውንት ጎን ለጎን 8 ምናምን እስከ 10 ሊከፈትበት ይችላል።
እሱን እንሰጣችኋለን፣ በዚህ ላይ ይሄን ታደርጋላችሁ ሚል በፍጹም ጠዋት ከተሰበሰብንበት ዓላማ ተቃራኒ የሆነ ነገር አመጣ። ለካ 6ቱ ሰዎች ተዘጋጅተው የተጠቆሙ ናቸው እና እኔን ከዛ ጋር ለማሳያ አድርገው ጨዋታ ለመጫወት ነው የፈለጉት። ይሄ በአዲስ አበባ ደረጃ የታቀደ አደገኛ ነገር ነውና የሚያማልል ነገር ገንዘብ እንዴት እንደሚያስገኝ ቪዲዮዎችን እንዴት አድርገን ያዘጋጀን ከተለያዩ ሰዎች ጋር ገንዘብ እና በዚህ አይነት ህሊናን ለመግዛት ነበረ ያ ፕሮግራም የተዘጋጀውና ወዲያውኑ ቀጥታ ለመምህር ዮናስ ዘውዴ ለፍልስፍና መምህሩ እቅዱን አወጣው። ከዛ በኋላ አሳወኩት ወዲያውኑ። እኔ ጠዋት የነገርከን ነገር ሀገራዊ የሆነ መግባባትን የሚፈጥር በሚዲያዎች ላይ ያሉትን የተለያዩ ተዛቡ ግንኙነቶች ለማስተካከል የሚያስችል እንዲህ አይነት ነገር ነበረ። አሁን ደግሞ ያንተ ምክትል ሰብስቦ የሚለን ነገር ጠዋት ከተነገረን ዓላማ የሚቃረን ያ ሁሉ ሚዲያ ከሰማው ጋር አብሮ የማይሄድ ነው። ስለዚህ ይሄን ነገር አቁሜያለሁ ብዬ አሳወቅኩትና ሌላ ሰው ምረጡ አልኩኝ። ሌላ ሰው መርጠው ቀጠሉ። እዛ ውስጥ ገንዘብ ከፍሎ ህሊናን የመያዝ ፍላጎት ነበር ያለው ብልጽግና ውስጥ። አልተቀበልኩም። ብቀበል ኖሮ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ እንደሌላው አይነት የብልግና አጠራር አይደለም የምጠራው፣ አክብሬ ነው የምጠራው። የመጀመሪያ የራት ግብዣ ቤተ መንግስት ውስጥ ከጠሯቸው ሰዎች አንዱ ነበርኩ። በቅርበትም አብሮ ለመስራት የሚያስችለኝ ነገር ነበር። አንደኛ የከፍተኛ አመራር ስልጠና ወስጃለሁ፣ ሁለተኛ ከፍተኛ አመራር ሆኜ ሰርቻለሁ፣ ሶስተኛ በዛ የትግል ወቅት ላይ የብልጽግና መንግስት እንዲመጣ በተደረገው ትግል ላይ የራሴን አይነተኛ አስተዋጽኦ አበርክቻለሁ። አንደኛ 120 ሰዎች ተሰብስበን በተቋቋመው ቲንክ ታንክ ቡድን እስከ መጨረሻዎቹ ጥቂት 9 ያልበለጠን ሰዎች ድረስ በመሄድ ከዛ ውጭ የተለያዩ ሚዲያዎች ላይ በመሳተፍ እንዲሁም ደግሞ አመራር ሆኜ ስለሰራው ወደ ፖለቲካው ቀርቦ የተወሰነ ቦታ ይዞ እንደ ሰው ተረጋግቶ መኖር ይቻል ነበር። ግን ይሄ ህሊና የሚባለው ነገር የማያሳርፈውና ተው ነው። ስለዚህ ብልጽግና ሌሎች ከፍለው ታሰሩት ብሎ ያጻፈው ሰው ስለሱ አስፈላጊ ሆኖ ካገኘው ተናገረዋለሁ። ቢነግሩት ጥሩ ነበረ። ቢነግሩት በገንዘብ መግዛት ቢቻል ኖሮ ብልጽግና ገዝቶኝ እዛው ሀገር ውስጥ መኖር ይችል ነበረ። ማንም ሰው እንደማይገዛኝ በትክክል ታውቃለህ። ብገዛ ኖሮ ለየት ያለ ጎፈንድሚ ፕሮግራም ይዘጋጅልኝ ነበር። ብገዛ ኖሮ ለየት ያለ ምንድነው የሚባለው ጎፈንድሚ ይዘጋጅ ነበር። በህይወቴ ጎፈንድሚ ተዘጋጅቶልኝ አያውቅም። በህይወቴ ፈንድሬዚንግ ተደርጎልኝ አያውቅም። ሂውስተኖች በራሳቸው ተነሳሽነት ጥቂት ጓደኛሞች እንደመጣው አደረጉት በስተቀር። ስለዚህ በመጀመሪያ ደረጃ በአንተ ልክ አትመዘነኝ። አስፈላጊ ከሆነ አስቀምጥልሃለሁ፣ ብዙ ነገር አስቀምጥልሃለሁ። ግን ታየ አንድ ነገር ነው የሚሰራው። ምንድን ነው የሚሰራው? አሁንም ደህና አድርጌ ልንገርህ፣ የእነሱ አጀንዳ ይሄ ከሆነ አሁንም ይሄዱበት። እነሱ 3000 ዓመት ታሪክ ሲሉ እናንተ 100 ዓመት ታሪክ ስትሉና ታሪካችሁን ስታሳንሱ እባካችሁ በቀንጨራ ጭንቅላት ቀንጨራ አስተሳሰብ አታውጡ። የሰው ልጅ ታሪክ የዛሬ 6000 ዓመት ጀምሮ እቺ ትልቅና ጥንታዊት ሀገር ታሪኳ 3000 ዓመት ላይ አይጀምርም፣ 6000 ዓመት ታሪክ ላይ ነው የጀመረው አልኩኝ። አንድ እስቲ የሚያጣላው በደንብ ያዙት በእናታችሁ፣ ለሁላችሁም ስለሚጠቅም ነው። የ6000 ዓመት ታሪክ አለን አልኩኝ። አንደኛ። ሁለተኛ ይሄ የ6000 ዓመት ታሪክ የሴሜቲክ የኩሺቲክ ወይም የኦሞቲክ የብቻ ታሪክ ሳይሆን የጋራ ታሪካችን ነው አልኩ። በዚህ ላይ የሚያለቅስ የአእምሮ መጫጨት ያጋጠመው ነው። በዚህ ላይ እንኩራ አልኳችሁ። ሌላው ታሪክ ዓላማው ያለፈውን በሚገባ አብጠርጥሮ በማጥናት 15 አይነት በትንሹ የታሪክ ዘርፎች አሉ። በእኛ ከ15ቱ አይነት ዘርፎች ፖለቲካል ሂስትሪ ብቻ ነው የተጻፈው ብል በድፍረት ማጋነን አይደለም። 14ቱ አይነት የታሪክ ዘርፎች አልተጻፉም። በእነዚህ 14 የታሪክ ዘርፎች ውስጥ ያሉትን ነገሮች እንዳስና ታሪካችንን እንጻፍ አልኩኝ። ይሄ ታሪክ ለይቶ የሚያጎላው ብሔረሰብ ለይቶ የሚያወጣው ማህበረሰብ የለም አልኩኝ። እዚህ ጋር ስህተት ካለ አሳዩ። ቅድመ ታሪክ እኛ በዓለም ላይ አንደኛ ነን። ኢትዮጵያ ጽሁፋችን ለላቲንም ለእንግሊዝኛም ለግሪክም ጽሁፍ መነሻ ነው። 18 ጽሁፍ ያላቸው ሀገሮች አሉ። ከነዚህ ደግሞ ቀዳሚው አንዱ የኛ ስለሆነ ልንኮራበት ይገባል። በአልፋቤቲክ ራይቲንግ ፒክቶግራፊክ ራይቲንግ ሳይሆን በአልፋቤቲክ ራይቲንግ የዓለም መሪዎች ነን። ይሄ ማንን ያሳንሳል? ከዛ ውጪ የኔ አጀንዳ በዋናነት ብሔራዊ እርቅ ይፈጠር አልኩኝ። ይህን አጀንዳ የሚሰጡኝ ሰዎች ካሉ የተባረኩ ናቸው። ሲጀመር ማንም ጭንቅላቴን የሚገዛ አይደለሁም። ቢሆን ኖሮ ደረቴን ነፍቼ 10 ጊዜ አልናገርም ነበር። ማንም ሰው ጭንቅላቴን ሴተኛ ዳሪ ከቸገራት ገላዋን ልትሸጥ ትችላለች። ታዬ ጭንቅላቱን የሸጠለት በቁም ይሞታል። ማንም ከፋይ ስለሌለኝ ነው ከማንም ጋራ የማልቆመው። እንዲህ አፋቸውን ሲከፍቱ ስለ ብርቱካን ጉዳይ ነው ያነሳሁት። 4 መስመር ከ5 ደቂቃ ያልበለጠ ነው። ከስድብ ጋር ታጅበው መዓት ያቀረቡ ሰዎች ሳይናገሩ ለምንድን ነው ታዬ ላይ ማተኮር የፈለጉት? ይሄን ለእናንተ ተዋለሁ። ኦኬ፣ እዚህ ጋር ብሔራዊ እርቅ የሚለውን አጀንዳ ሳነሳ ለመሆኑ ብሔራዊ እርቅ ማንን ይጎዳል? ማንን ይጠቅማል? በተለየ ይሄ ሁሉ እልቂት ለመንግስት አይጠቅሙም። ይሄ ሁሉ እልቂት ለተቃዋሚ ፓርቲዎች አይጠቅማቸውም።
ይሄ ሁሉ እልቂት ለሀገር እድገት አይበጅም። ወደ እልቂት የገባነው ፖለቲካዊ እኩልነት ባለመስፈኑ ነው። ማህበራዊ ፍትህ ባለመረጋገጡ ነው። ባህላዊ ዲሞክራሲ በሚገባ ስር መስደድ ስላልቻለና ማዳላት ስላለ ነው። እንጀራው በአንድ በኩል አይወፍርም። እያንዳንዱ ኢትዮጵያዊ እኩል ይዳኝ። ሰዎች ከቦታ ወደ ቦታ በነፃነት ይንቀሳቀሱ። ድሃው ወደደው ተመቸው ቦታ ይደር ያሉት ምኒልክ ጥንት ነው። ስለዚህ ሰዎች በችሎታቸው በእውቀታቸውና በብቃታቸው በአሜሪካም በአውሮፓም በካናዳም በአውስትራሊያም በደቡብ አፍሪካም በመካከለኛው ምስራቅም የትም ቦታ እየሰሩ ስለሆነ ሰዎች በችሎታቸው ይወዳደሩ ሲባል ችሎታ ስለሚያንሳችሁ ነው ወይ የምታለቃቅሱት? ምንድን ነው ይሄ ችግሩ? ማህበራዊ ዲሞክራሲ፣ ፖለቲካዊ ዲሞክራሲ፣ ኢኮኖሚያዊ ዲሞክራሲ፣ ዘመናዊ የሆኑ አስተሳሰቦች እነ ፕሉራሊዝም፣ እነ ሊበራሊዝም፣ እነ ሲቪሊቲ፣ እነ ፓሽን፣ እነ ኮምፓሽን፣ እነ ሲቪክ ማይንድነስ፣ እነ ኦፕን ማይንድነስ ይምጡ። ፓሮኪያል አውትሉክ ይደፈቅ። ሰብጀክት ፖለቲካል ካልቸር ገደል ይግባ። ሲቪክ ፓርቲሲፓቶሪ ፖለቲካል ካልቸር ግን ይጎልብት ማለት ምንድን ነው ኃጢአቱ? ከዛ ውጪ ደጋግሜ እንደተናገርኩት ቢከፈለኝ ኖሮ አመራር የምትባሉትን ሰዎች ሳዝረጠርጣችሁል ነበር። ሳይከፈለኝም ማድረግ እችላለሁ። ግን ቢከፈለኝ አትሊስት የሚከፈላቸው ሰዎች ብላችሁ የምታስቧቸው በሁለታችሁም በኩል ወይ እንደናንተ ባስነጠሳችሁ ቁጥር ፎጣ እያቀበልኩ ዛሬ እዚህ ቦታ ሄዱ፣ ዛሬ እዚህ ቦታ ሄደው ብርቱካን በሉ እያልኩ ሳደንቃችሁል ነበር። ዛሬ ትራክተር ተደግፈው ፎቶግራፍ ተነሱ እያልኩ ሳደንቃችሁል ነበር እናንተን። ወይም ደግሞ እነዛኞቹን ሳደንቀውል ነበር። እስቲ አንድ ቀን በፋኖ በመከላከያ በተለያዩ ኃይሎች መካከል ግጭት ተነስቷል። ፋኖን አድንቄ ጽፌያለሁ፣ መከላከያን አድንቄ ጽፌያለሁ፣ አልጻፍኩም። ከእንደዚህ አይነት ጨዋታዎች ራሴን ነፃ አድርጌ አንደኛ በማስታረቅ ላይ ብሔራዊ ውይይት ይኖር ነው፣ ብሔራዊ መግባባት ይፈጠር ነው። በታሪክ ሰውን አታናክሱ። በታሪክ ውስጥ ሰው ተጠያቂ አይደለም። ህወሓት በሰራው ስራ የትግራይ ህዝብ አይጠየቅም። ኦነግና ኦዴፓ በሰራው ስራ የኦሮሞ ህዝብ አይጠየቅም። አዴፓ በሰራው ስራ ወይም ፋኖ በሚያደርገው ነገር የአማራ ህዝብ አይጠየቅም። እነዚህ የተለያዩ አደረጃጀቶች ናቸው። ህዝብ ክቡር ነገር ነው የሚል ነገር አስቀመጠ። ይህንን ዛሬ ስለ ራሴ የማወራበት ምክንያት ዘመቻው ሲጀምር ወዴት እንደሚያመራ ስለማቅ በደንብ አንፋታም። እኔ እንዲህ በማድረግ ታየን የሆነ ጭንቅላት አንገቱን አስደፋለሁ ብላችሁ አስባችሁ ከሆነ በተአምር የበለጠ በ10 በ15 እጥፍ የበለጠ እንድጠነክር እንጂ ዝቅ እንድል ስለማታደርጉኝ ይህንን በሚገባ አሳያችኋለሁ። በቀጣይ በነኩኝ ቁጥር ምን ያህል የበለጠ ትንታጎኝ እንደምመጣ ነው ያውቀዋል። አንገት አስደፋለሁ ባሉ ቁጥር አልደፋም። በምንም ነገር ማስፈራራት ስለማይቻል በምንም። ስለዚህ አሁን እኔ የሚያሳዝነኝ ነገር ምንድን ነው? ለምንድን ነው ለህዝባችን ለዚህ ለሚያሳዝን 85% አርሶ አደር የማናስበው? ለምንድን ነው ለሴተኛ አዳሪዎች፣ ለጎዳና ተዳዳሪዎች፣ በየቦታው በስደት ስለሚሰቃዩ ሰዎች የማናስበው? ለምንድን ነው ይሄ አጀንዳ የማይሆነው? ሁልጊዜ አጀንዳ የሚሆኑ ነገሮች ሁሉ ግሩሰም ኢንሲደንትስ ናቸው። በጣም የሚገርሙ የሚያስቀይሙ ነገሮች ናቸውና እኔ በጣም ያሳዝነኛል። አጼ ምኒልክን የሚያክል ትልቅ ሰው ጠላታችን ነው ስትሉ እናንተ ናችሁ የህዝብ ጠላቶች። አጼ ምኒልክ ጠላት አይደሉም። የአጼ ምኒልክን ሩብ ማድረግ አትችሉም። አጼ ምኒልክ በነበሩበት ጊዜ ሰው ተሰብስቦ ተዘቅዝቆ ተሰቅሎ ሰው ሰልፍ ያልተነሳ። አጼ ምኒልክ በነበሩበት ጊዜ ጋሞ ተቆራርጦ አልተጣለም። ኦኬ። አጼ ምኒልክ በነበሩበት ጊዜ ጌዲዮ ተቆራርጦ አልተጣለም። በየቦታው ሰዎች በስናይፐርና አሁንም በምታደርጉት አይነት ሁኔታ አልሞቱም። ስለዚህ አጼ ምኒልክ ይገዝፉብኛል። በዛ ዘመን አንደኛ ክፍል ባልነበረበት ዘመን ትምህርትን አስፋፍተው ጤና አስፋፍተው ድሃው ወደደው እንደተመቸው ቦታ እንዲኖር አድርገው በአዋጅ የሰው ባሪያ የለውም ያሉ ትልቅ ሰው አጼ ምኒልክን ዝቅ ላደርግ አልችልም አልኩ። ምክንያቱም ይገዝፉብኛል። የበለጠ እናንተ ግፍ በሰራችሁ ቁጥር ተገዝፏቸዋላችሁ። አጼ ምኒልክ ተነስተው ሊከፍሉኝ ወይም የአጼ ምኒልክ ቤተሰቦች አግኝተው እንትን ሊሉኝ አይደለም። የእናንተ ነገርኳችሁ። ሴተኛ አዳሪ ቸግሯት ገላዋን ስትሸጥ አዝናለሁ። አቅም ስለሌላት ገላዋን ሽጣ ከማንም ትፋታም ጋር ትሄዳለች። እኔ ግን 86 ቢሊዮን ነርቭ ሴሎች እዚህ ውስጥ አሉ። ደግምላችኋለሁ። አሁንም እነዚህ 86 ቢሊዮን ነርቭ ሴሎች ከ100 ትሪሊየን ሲናፕሲስ፣ ይህን ቁጥር ላታውቁ ትችላላችሁ፣ ከ100 ትሪሊየን ሲናፕሲስ ጋር የተገናኙ ናቸው። እነዚህ እያሉ ጭንቅላቴ ውስጥ ይህንን አልሸጥም። ብሸጥ ኖሮ አደባባይ ላይ ወጥቼ እንትን አለም። አሜሪካ መጥቶ ማንም ሰው 99.9% ሰው ወደ አሜሪካ ሲመጣ በስፖንሰር ነው። ስፖንሰር ይዞ ነው የሚመጣው። ስፖንሰር ያስቀምጠዋል። ያለ ስፖንሰር የመጣ ሰው ነው ታየ። ያለ ስፖንሰር አንድ ትልቅ ነገር ላስቀምጥላችሁ። ለአንድ ቀን መቀመጥ ይከብዳል። 5 ወር ካመለከትክ በኋላ የስራ ፈቃድ ለማግኘት 5 ወር ይጠበቃል። መተህ ድንገት ሜዳ ላይ ወድቀህ ኦኬ፣ ማንም ሰው አጠገብህ በማይቆምበት ሰዓት 5 ወር አልፎ መንጃ ፈቃድ አውጥቶ ስራ ውስጥ ገብቶ መስራት ጽናትን ይጠይቅ ነበር። ከትራውማና ከዲፕሬሽን በኋላ እንደዛ ከመሰለ አንግዛይቲ በኋላ መጥቶ
መቆም ጥንካሬ ይጠይቅ ነበር። ያንን ጥንካሬ ተቋቁሜ ይጃለሁ። በእኔ ደረጃ መጥቶ በደንብ ላስቀምጥላችሁ፣ በእኔ ደረጃ መጥቶ የአማራ እንትን ከሆነ የአማራ ቡድኖች ያስተባብሩለታል፣ ፈንድሬዚንግ ወይም ጎፈንድሚ። የኦሮሞ ጽንፈኛ ከሆነ የኦሮሞች ያስተባብሩለታል፣ የትግራይ ከሆነ የትግራዮች ያስተባብሩለታል። ሲመጣም ዘርፎ ነው የሚመጣው። ታዬ ቦጋለ እዚህ ሲመጣ ግን ባዶ እጁን ነው የመጣው። ባዶ እጁን መጥቶ በመከራ ውስጥ አልፎ ለዚህ ደረጃ በመድረሱ አጠገብ የቆሙ ጥቂት ሰዎች ምስጋናቸውን እንትናለም እጅግ በጣም ከሚፈለገው ላይ አከብራቸዋለሁ። በተረፈ ግን ኢቢኤስ ላይ በተላለፈው ፕሮግራም ላይ አስተያየት የሰጠ ማንኛውም ሰው ሊጠይቀ ሲጀመር ኢቢኤስ ላይ የተላለፈው ብርቱካን ላይ የደረሰው አይነት ነገር አልደረሰም ነው ኢትዮጵያ ውስጥ። የሷ ውሸት መሆን ውሸት አለመሆን ኢትዮጵያ ውስጥ እየተሰራ ያለውን ነገር አያስቀረውም። 200 ሰዎች እኮ አንድ ላይ በጋራ ተቀብረዋል። ስንትና ስንት አውቶቡስ ውስጥ የሚሄዱ ሰዎች ታግተው እህምጥ ይግቡ ስምጥ አልታወቀ ሚሊዮኖች ብሮች ይጠየቁባቸዋል። 17ቱ የታገቱ ልጆችን ሞባይል እያየን ነበረ። እዚህ ቦታ አንድ ቀን ጎንደር አንድ ቀን ጎጃም ብለው ጠቅላይ ሚኒስትሩ ተናግረዋል። እንዲህ የሚታዩ ከሆነ እኮ ሄሊኮፕተር አስነስቶ ያሉት ቦታ ላይ በኮማንዶ ወርዶ እነዛን ሰዎች መያዝ ይቻላል። ያ ሞባይል ትሬስ የምታደርጉት ከሆነ አንዴ ጎጃም፣ አንዴ ወለጋ፣ አንዴ ጎንደር መሄድ ከሆነ የአየር ክልል ውስጥ ማንም ለማንም የማይበገር መከላከያ ዘመናዊ ቴክኖሎጂ ይዘናል። ኦኬ፣ ዘመናዊ ቴክኖሎጂ ያዘ፣ የማይበገር መከላከያ ያዘ። ሞባይሎቹ ያሉበትን ቦታ ትሬስ አድርጎ በፍጥነት ተነስቶ በሄሊኮፕተር ቦታው ላይ ደርሶ በፓራሹት ወርዶ አካባቢውን ይዞ በቁጥጥር ስር እነዚህ ሰዎች መዋል አቃተ። ልታፍሩ ይገባል። 17 የዩኒቨርሲቲ ተማሪ ጠፍቶ ደምቢዶሎ ዩኒቨርሲቲም ሊያፍር ይገባል፣ መንግስትም ሊያፍር ይገባል። መዋቅር አለኝ ብሏል፣ እስከ ቀበሌ ዘርግቶ አገር ማስተዳደረው እኔ ነኝ ብሏል። ስለዚህ እናንተ ቀበሌ ውስጥ እዚህ አካባቢ እየተንቀሳቀሱ ነው ብሎ ስልክ ደውሎ ሄሊኮፕተሩ ይቅር ስልክ ደውሎ አካባቢ ያለ ፌዴራል ፖሊስ፣ አካባቢ ያለ ፖሊስ፣ አካባቢ ያለ ታጣቂ፣ ልዩ ኃይል፣ ሚሊሻ፣ መዓት መሳሪያ ታጣቂ ሆ ብሎ ተነስቶ ይሄ ሁላችሁ እዚህ ጋር ነው ያዟቸው ማለት አይቻልም ወይ? እንጠያየቃለን። ብዙ ነገሮችን ማስቀመጥ እንችላለን፣ ግን ለሱ ጊዜ የለንም። እኔ የምቆመው ሁልጊዜ ከእውነት ጋር። ያ ባይሆን እኮ ነገርኳችሁ፣ እለጠፍ ነበር አንዱ ጋር ሄጄ። ሚዲያዎች እኮ ነው ስራ ብለውኛል፣ ታዋቂ ሚዲያዎች። እነሱ ላይ ሰርቶ ገቢ ማግኘት ይቻል ነበረ። የተቸገርኩት ኦኬ፣ በችግር ውስጥ ኖሬ አይደለም፣ ለማንም የምተርፍ ነበርኩኝ። በምኖርበት ቦታ ላይ ለማንም የምተርፍ ነበርኩ። ለማንም የምተርፍ በተማርኩባቸው ቦታዎች ሁሉ ይመስክሩ አብረውኝ ያሉ ሰዎች። ምሳ ስንበላ ቀድሜ የምከፍለው እኔ ነኝ። ሻይ ስንጠጣ ቀድሜ የምከፍለው እኔ ነኝ። ለምን 6-7 ቦታ እሰራለሁ። ትርፍ ሰዓት እየሰራሁ ነው የኖርኩት። ተናግሬያለሁ። ከትርፍ ሰዓቴ ላይ ቀንሼ ደግሞ በነፃ እየሰጠሁ ነው የኖርኩት። ስለዚህ በዛ ደረጃ ልታወርደኝ የምትችል አይደለሁም። በቤትም ከመጣ ያደግኩበት ቤት እኛን አልፎ ሌላ ቤተሰብ ያሳደገ ነው። አደባባይ ላይ ነው ደረቴን ነፍቼ የምናገረው። ስለዚህ ትልቁ ማነሳላችሁ ነገር ምንድነው? እኔን መጀመሪያ ያጠራለሁ በደንብ አድርጌ። በደንብ አንድ ነገር እንተማመን። የምሰራው ይሄ ትውልድ እንዲፋቀር፣ ለሚቀጥለው ትውልድ እንደናንተ ቂም ሳይሆን እንደናንተ ጥላቻ ሳይሆን መልካም ነገር ማድረግ ነው። የኦሮሚያን ፕሬዚዳንት ብሳደብ ለኢትዮጵያ የማመጣው ጥቅም የለም። ጠቅላይ ሚኒስትሩን ብሳደብ ወይም ከንቲባውን ብሳደብ ለኢትዮጵያ የማመጣው ጥቅም የለም። በመሳደብ ላይ የተመሰረቱ በዚህ ስራ ላይ የተሰማሩ ሰዎች አሉ። ሚዲያ ከፍተው ከማናቸውም ጋር መገናኘት አልፈልግም። የምገናኘው ከህሊናዬና ከእግዚአብሔር ጋር ነው። ከዛ ውጪ መልካም አመለካከት ያላቸው ጥቂት ሰዎች፣ አሁንም ደግሞ አላሰምርበታለሁ፣ ጥቂት ሰዎች በየትኛውም አጋጣሚ አጠገቤ ይቆማሉ። ሌላውን ተውት። የማስተላልፈው መልእክት በጣም ስለሚወደው ቢያንስ ዶክተር አብይን የሚደግፍ ሰው ከማንም በላይ የተለየ ስጦታ ሰጥቶኛል። ባለቤቱ ሌላ አይነት አመለካከት ነው ያላት፣ እሱ ያለው ሌላ አይነት አመለካከት ነው። በጣም በተለየ ፍቅር ይኖራሉ። ልዩና ትልቅ ስጦታ። አደንቅሃለሁ። የምታስተላልፈው እኔ ከምለው ጋር በፖለቲካ ርዕዮተ ዓለም ብንለያይም የምታቀርባቸው ነገሮች ግን ምክንያታዊና ለሀገር የሚጠቅሙ ስለሆኑ ብሎ የተሻለ ስጦታ ከማንም በላይ ካስፈቀድኩት አንድ ቀን ቢያንስ በገደምዳሜ እናገረዋለሁ በደንብ ስለ ስጦታው ጭምር። ያን አይነት ነገር አድርጓል። በተረፈ ግን የምነግራችሁ ነገር አሁንም ቢሆን የታገቱ ሰዎች ፊሊዶሮ በሉት የተለያየ ቦታ በሉት አውቶቢስ እያስቆሙ የሚያግቱና ሚሊዮኖችን የሚጠይቁ ሰዎችን በቦረና መስመር የመጣ አውቶቢስ እንደዚሁ ተይዞ በእያንዳንዱ ሰው እዛው ላይ እጃቸው ላይ ያለውን 1000 ተቀብለው ሄደዋል። ከ60 ሰው 60 ሺህ ብር በህፃን ሳይቀር ተቀብለው ሄደዋል። እነዚህ በየቦታ ያሉትን ዘራፊዎች ማስቆም ከቻላችሁ አስቆሙ። የመንግስት የመጀመሪያው ስራ ህግና ስርዓት ማክበር ነው። አጀንዳ ማሳጣት ትችላላችሁ። አጀንዳ ማሳጣት ትችላላችሁ። ሰውን ባታፈናቅሉ፣ ማህበረሰብን ባታስለቅሱ፣ በብሔረሰብ ማንነት ሰዎች እየተለዩ ባይበደሉ ባይገደሉ፣
ባይሰደዱ ባይፈናቀሉ ባይሰደቡ የፈለገ እንደፈለገ እየተሳደበ እሽሩ ያላችሁት ሌላው ግን የሆነ ነገር ሲሆን ይሄን ታደርጋላችሁ። ለምን ተደረገ የሚለው ላይ አሁን የሴራ ትንተና ከሆነ ኢቢኤስ ላይ ስላለው በደንብ የሴራ ትንተና መስራት ይችላል በሚገባ። ግን ብዙ አይጠቅምም በሚል አልፌዋለሁ እንጂ በሚገባ የሴራ ትንተና መስራት ይችላል በሚገባ። በምን ፍጥነት ምን አይነት መረጃዎች እንዴት ተቀናበሩ፣ ይሄ ለምን ሆነ በደንብ አድርጎ ማስቀመጥ ይችላል። ስለዚህ ይሄ በጣም 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 አስፈላጊ ነው። እንግዲህ አሁን አስተያየቶች ካሉ አስተያየቶችን ተቀብዬ እሄዳለሁ። ያው ተራ አስተያየቶችን ለተራ መልስ አልሰጥም፣ አልፋቸዋለሁ። ኦልራይት ማይ ብሮድ አይላንድ ቴዎድሮስ የዋላሽት ኦኬ። የካድሬውን ወሬ ወደ ጎን ትተህ ሀሳብን የሚገዙትን በሚሊዮን የሚቆጠሩ ኢትዮጵያውያን አሉ። ቀጥልበት መምህር። አዎ የካድሬውን እኮ አላነሳሁትም። በደንብ ማንሳት ሲያስፈልግማ በደንብ አነሳዋለሁ። እማውቃቸውን ሚስጥሮች ሁሉ ዘቅዝቄ አነሳዋለሁ። ግን ዋናው ነገር ማሳለፊያ አይቀርም። ሌላው አዲስ አበባ ኢትዮጵያ በጣም የሚገርመው ትናንት ተቃዋሚ ሆነው የኢህአዴግ ካድሬዎች ሲያለቃቅሱ የነበሩ ተቃዋሚ ዛሬ ብልጽግና ካድሬ ሆነው ህሊናቸውን ሽጠው ሲዘላብዱ መስማት በጣም ያሳፍራል ነው ያለው። በነገራችን ላይ አብዛኛው ተገዝቶ ነው የሚሰራው፣ ለከፈሉት የሚሰራ ነው። አይተው ከሆነ ዛሬ የተናገረውን ነገር ነገ ወደዛ ተገልብጦ በተቃራኒው አቅጣጫ ቆሞ ሲናገር ምንም የማያፍር ሁለት ንግግሮችን የትላንትና የዛሬውን ጎን ለጎን ብታስቀምጣቸው የሚያሳፍሩ ሰዎች አሉ። እነሱ ከመጀመሪያው ተናግሬ ያለው በብር ነው የሚሰሩት። ህዝብ አይደለም ሀገር አይደለም፣ የነሱ ጉዳይ ብር ነው። እስከ ከፈልካቸው ድረስ ቴዎድሮስ ሪዮት ያለውን ነገር ልዋስና ላከራያቸው ሁሉ ለከፈላቸው ሁሉ አንጎላቸውን ያከራያሉ ብሎ በደንብ ገልጾታል። አንዳንድ ጊዜ በጣም አንጀቴን ያርሰኛል እሱ። ለከፈላቸው ሁሉ ህሊናቸውን የሚያከራዩ ሰዎች አሉ። ሊደር ሪል ጀግና ነኝ ይላል። አመሰግናለሁ። በላይ ተመስገን እንደ መምህር ታዬ ብናስብ የሀገራችን ታላቅነት እናረጋግጥ ነበር። ብሔራዊ እርቅ ፈላጊ ነኝ ይላል። እግዚአብሔር ያክብርህ። ብሔራዊ እርቅ በተደጋጋሚ እያነሳን ነው። አይ ሪሊ አፕሪሺየት ዩ ይላል ገነቱ ካሳሁን። ገነቱ በጣም አመሰግናለሁ። መሲ በድሉ ትክክል ትላለች። ታደሰ አየለ ለእውነት የቆምክ መምህር እግዚአብሔር ከፊት ይቅደም፣ መንገድን ሁሉ ፈጣሪ ያብራልህ። አሜን አሜን አሜን። በጣም አመሰግናለሁ። ምንተስኖት ተፈሪ መመሪያ ይላል። በጣም አመሰግናለሁ። አዲስ የተባረክ መኩሪያ ውድ ታዬ ከዘመኑ ቀድሞ የተገኙ ምኒልክን ካላከበሩ ማንነታቸው ግልጽ ነው። ይህን ማለት ሊያሸልም እንጂ ሊያስተች በፍጹም አይገባም። ውድ ታዬ ሺህ ብርቱካኖችን አይተናል እኮ እውነት ሚሆን ድራማ። በነገራችን ላይ እንዳልከው አጼ ቴዎድሮስን ሳደንቅ አጼ ምኒልክን ሳደንቅ እንደነሱ አይደለሁም እኔ። የገዳ ስርዓትን እስቲ አውጡት። በኔ ደረጃ ያደነቀ በኔ ደረጃ ለህዝብ ያስተዋወቀ እዛው በኦሮምኛ ነው የምጽፉት፣ ወይም ሰው በማያነበው ለሪሰርች ስራ ነው የምጽፉት በእንግሊዝኛ ቋንቋ። በአማርኛ ቋንቋ የገዳ ስርዓትንና ዋቄ ፈናን የማላምንበትን ነገር ግን ይሄ ነው ስለ እስልምና እንደጻፍኩት፣ ስለ ክርስትና እንደጻፍኩት፣ ስለ ተለያዩ እምነቶች እንደጻፍኩት ሁሉ ዋቄ ፈና ይሄ ነው ብዬ በአደባባይ ገልጫለሁ። ስለዚህ እኔ የሁሉም ባህል፣ የሁሉም ወግ፣ የሁሉም መልካም ነገር በጋራ ይቅረብ። ይሄን ጥያቄ ነው። ምንድነው እዚህ ውስጥ ያለው ችግር? ምንድነው ታዬን ለማሳደድ የሚያስነሳችሁ ነገር? ምንድነው የምትፈሩት? የሚያውቃቸውን ነገሮች ያወጣል ብላችሁ? እኔ ለኢትዮጵያ ስለማይጠቅም አላወጣቸው። ከነካካችሁኝ አይቀርም እሱ። አማረ በዛብህ ጀግና የፈጣሪ ይጠብቅህ ይላል። በነገራችን ላይ ካድሬው ሲናገረኝ ያኛው የሚከፈለው ሰው ሲናገረኝ እሱ አይደለም የተናገረኝ፣ ከበስተጀርባ ታዬ ላይ ዝመት ብለውት ነው። በዛ አንገት አስደፋለሁ ካላችሁ ማን እንደሚደፋ በሂደት አብረና ያለን። ምረት አድራጋው ትላንትም ዛሬም ነገም ጀግና ነህ ወንድማችን። እግዚአብሔር ከነ ቤተሰቦች በሰላም ያገናኝ ከቤተሰቦች። በነገራችን ላይ በጣም የሚገርመው ነገር እዚህ ጋር አወጣሁላቸው ወደ 5 ወይም 4 ወደ ኋላ ሄዳችሁ ስታዩ የዛሬ 10 ዓመት ብቻ የጻፍኳቸው 10 ፖስቶች አውጥቻለሁ። በወያኔ ጊዜ ከፍተኛ ትግል አደረግ እንደነበር ከወያኔ ጊዜ ጀምሮ በአጼ ቴዎድሮስ ላይ ያለኝ አቋም አንድ ነው። ቢያንስ በሚዲያ እዚህ 13 14 15 ዓመት በተገናኘንበት በአጼ ምኒልክ ላይ ያለኝ አቋም አንድ ነው። በኢትዮጵያ ታሪክ ላይ ያለኝ አቋም አንድ ነው። በየትኛውም ነገር ያለኝ አቋም አንድ ነው። ነገር ግን ያደነኳቸው ሰዎች ከቆሙበት ቦታ ቢቀየሩና ባላደንቃቸው ችግሩ የኔ ሳይሆን የነሱ ነው። ትላንት የቆሙበት ቦታ ላይ ስላላገኘዋቸው ማንም ትላንት የቆመ ቦታ ላይ ካላገኘሁት፣ ትላንት በነበረበት ሁኔታ ላይ ካላገኘሁት ላደንቀው አልችልም። ትላንት የሰራው ስራ አሪፍ ከሆነ ደግሜ ደጋግሜ ያደንቀዋለሁ። ሲቀየር ደግሞ እቀየርበታለሁ። እሱ ነው እንጂ የተቀየረው እኔ አይደለም። የሱ አቋም እንጂ የዋዠቀው እኔ አይደለም። የሱ አሰራር እንጂ የተለወጠው እኔ አይደለም። ይሄ ነው። አዲስ አበባ ኢትዮጵያ በየቤቱ ብዙ ብርቱካኖች ደመከልብ ሆነው ቀርተዋል። በዚህ ጥቂት ዓመታት ፈጣሪ ይፈርዳል። በነገራችን ላይ ኢትዮጵያውያን መሰቃየት ከጀመሩ በጣም ጊዜ አልፎታል። ሊቢያ ላይ፣ ደቡብ አፍሪካ ላይ በየሀገሩ ስቃይ የሚያዩት በየሀገሩ መከራቸውን የሚያዩት ሰላማዊ የሆነ የአስተዳደር ስልት ስለሌለ ነው። እኔ ለምሳሌ ሀሳብ ሳቀር የትኛው የመንግስት አካል ነው ጠርቶ አትሊስት እዛ ፊት ለፊት በጠቅላይ ሚኒስትር አዲስ ፕሮግራም ነበርኩኝ። ጠቅላይ ሚኒስትሩ ለመጀመሪያ ጊዜ ራት ግብዣ ሲያቀርቡ ነበርኩ። በተለያዩ መድረኮች ላይ አብሬያቸው ነበርኩ። በሀገራዊ ውይይቶች ላይ ጠርተው ይሄ ነገር የምታቀርበው እንደዚህ አይነት ጉዳት ስለሚያስከትል ይህንን አታድርግ፣
ይሄ ነገር ጥሩ አይደለም ተብሎ ሰዎች ይወያያሉ። እንደሱ ለማድረግ አልተሞከረም። በቀጥታ ነው እንደ ይሄ ምንድነው ይዘህ እንትን ላይ እንደምትወረውረው ወርውረው ህፃን ልጅ ፊት ሳይጠነቀቁ ህፃኗ ልጅ ፊት ያን ያደረጉት። ይሄን አይነት ወራዳነት ሰርተውም ግን በእነሱ ልክ አልሄድኩም። አሁን ያለሁት በጣም የተረጋጋ ቦታ ነው፣ ሰላማዊ ሀገር ነው። በፈለኩት መንገድ ልናገር ብዬ አልሄድኩም። ምክንያቱም ለኢትዮጵያ ያ ይጠቅማል የሚለው ነገር ነው። ጠርተው ማናገር ይችላል ነበር፣ አላደረጉትም።